ጌታ ሆይ የማይደርሰኝን ወረፋ ከመጠበቅ አድነኝ። እንድፈወስበት ባልፈቀድክበት ስፍራ እድሜን እንዳልጨርስ ጠብቀኝ። ወደ አዲስ ኪዳኗ ቤተ ሳይዳ ወደ ቤተ ክርስቲያን ከመጣሁ ብዙ ዘመን አስቆጠርኩኝ። ግን እስካሁንም ድረስ ከኃጢአት አልጋ ላይ አልወረድኩም። መነሳት ፈልጋለሁ ግን አቃተኝ። ልቤ እንጂ እግሬ ጸንቶ መቆም አልቻለም። ፈረቃ የሌለብህን የሕይወት ውሃ አንተን ሊጠጡ ሲመጡ በአይኔ እየተቀበልኩ ብዙዎች ጠጥተው ሲድኑ በአይኔ እየሸኘው አልጋዬ ላይ ቀረሁ። እኔ እንደተኛሁ ስንቱ ቀድሞ እንደዳነ ባየህልኝ። ከኔ በኋላ መጥተውስ ከኔ በፊትስ ስንቶች ዳኑ። ስንቱ ከኃጢአት አልጋ በንስሐ ተነስቶ ያንተን ሥጋና ደም ተቀብሎ ተፈወሰ። የቤተ ሳይዳው ሐኪም ሆይ ወደ አንጋፋው በሽተኛ ወደ ጽኑ ሕመምተኛ ወደ እኔ የምትመጣው መቼ ይሆን? ያን ሕመምተኛ ብዙ ዘመን እንዲሁ እንደነበረ አውቀህ ያናገርከው ሆይ እኔን የምታናግረኝ መቼ ይሆን? እኔስ ብዙ ዘመን እንደሆነኝ አታውቅምን? ሰው የለኝም፣ ልብ የለኝም፣ ኃይል የለኝም፣ አቅም የለኝም ብዬ ብሶቴን የምነግርህ መቼ ይሆን? ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ተብሎ እንደተጻፈ በዮሐንስ ወንጌል ምዕራፍ 5 ከቁጥር 8 እስከ 9። አንተ ተነስ ብለህ የማይነሳ ማን ነው? እንኳን እስከ አልጋ ከመቃብር ተነስ ያልከው ይነሳ የለምን? ግድ የለም እኔንም ተነስ በለኝ። ተነስ ኃይልን ልበስ ያልከኝ እንደሆነ እንኳንስ ሸክሜን ቀሊል ነው ያልከው አንተ ያዘዝከኝ የራሴን ሸክም ቀርቶ የወንድሜን ሸክምም ተሸክሜ አንተን ሕግ ፈጽማለሁ።